በዛሬው ዕለት እንግዲህ ለሁለት ወረዳዎች ማለትም ለኪንፋዝ በገላና ለምዕራብ በለሳ የተደረጉ ድጋፎችን ለመግለጽ ያክል እንግዲህ ዲቴሉን ስናየው አልትራሳውንድ ማሽን ለእያንዳንዱ 3 አልትራሳውንድ በአጠቃላይ 6 አልትራሳውንድ፣ ዴሊቨሪ ኮች ለእያንዳንዱ ለኪንፋዝ በገላ 9 ለምዕራብ በለሳ ደግሞ 14 አጠቃላይ 23 የሚደርሱ ዴሊቨሪ ኮቾችን፣ ኤግዛሚኔሽን ቤድ ስናይ በአጠቃላይ 23 ለምዕራብ በለሳ 14 ለኪንፋዝ በገላ 9 ዌይት ስኬል የህፃናትና የአዋቂዎች አለ በአጠቃላይ ወደ 20 የሚደርሱ ዌይት ስኬሎችን፣ አውቶክሌቭ ማሽኖችን በአጠቃላይ 7 ለምዕራብ በለሳ 4 ለኪንፋዝ በገላ 3 የአልትራሳውንድ ጄል አለ ወደ 5 አልትራሳውንድ ጄሎችን ድጋፍ አድርገናል። ፍራሾች ወደ 50 የሚደርሱ ፍራሾችን ድጋፍ ተደርጓል። 30 የሚደርሱ ፍራሾችን ኪንፋዝ በገላ ደግሞ ወደ 20 ፍራሾችን ማግኘት ችለዋል። ዋርመር 6 ዋርመር በአጠቃላይ 3 ለእያንዳንዳቸው፣ አምቡባጎች አሉ ወደ 20 የሚደርሱ አምቡባጎች፣ አንድ ሰክሽን ዲቫይስ የሚባሉ ወደ 24 የሚደርሱ አንድ ሰክሽን ዲቫይሶች፣ ናዛል ካኑላዎች ወደ 40 የሚደርሱ፣ ኦክሲጂን ፌስ ማስክ የሚባሉ እነዚህ ወደ 20 የሚደርሱ፣ አይቪ ስታንዶች ወደ 24 አካባቢ የሚደርሱ አይቪ ስታንዶችን ለሁለት ወረዳ ድጋፍ ተደርጓል ማለት ነው። እንግዲህ በአጠቃላይ ስናያቸው ወደ 24 አካባቢ አይተም የሚደርሱ ናቸው። እነዚህ ብቻ ሳይሆኑ የተለያዩ መድኃኒቶች አሉ፣ የሰፕላዮች አሉ። በአጠቃላይ ወደ 48 የሚደርሱ የህክምና ሰፕላዮች ወይም ደግሞ መድኃኒቶች የተለያዩ አንቲባዮቲኮችን በዛሬው ዕለት ድጋፍ አድርገን ከወረዳ ጤና ጽሕፈት ቤት ባለድርሻ አካላት ጋር ርክክብ ያደረግን መሆኑን እንገልጻለን። ፌዚን አክሽን አገር በቀል ዊመን ሊድ ኦርጋናይዜሽን ሲሆን በአሁኑ ሰዓት በማዕከላዊ ጎንደር ዞን በምዕራብ በለሳና በኪንፋዝ በገላ ወረዳ ለአንድ ዓመት የሚቆይ ኢንተግሬትድ ላይፍ ሴቪንግ ሪስፖንስ ቱ ማልኒትሪሽን ኤንድ ፐብሊክ ሄልዝ ኒድስ ስሩ ሄልዝ ኒትሪሽን ዋሽ ኤንድ አግሪካልቸር የተሰኘ ፕሮጀክት እየተገበረ ይገኛል። ለምዕራብ በለሳና ለኪንፋዝ ወረዳ መስተዳደር በሚሊዮኖች የሚቆጠር ገንዘብ ወጪ አድርጎ ይሄን ሁሉ ማቴሪያል ብዙዎቹ ማቴሪያሎች በመንግስት ደረጃ አሁን ባለው የበጀት ጥያቄና ችግር ሊሟሉ የማይችሉ ናቸው እና የፌዚን አክሽን የተባለ ፕሮጀክት ስራውም የህይወት አድን ፕሮጀክት ስለነበረ ከዚህ በፊት የኮሌራ ህይወት አድን ተግባራትን በብቃት የፈጸመና በመረጥናቸው ወረዳዎች ላይ አመርቂ የሆኑ ስራዎች የሰራ አርኪ የሆኑ ስራዎችን የሰራ ድርጅት ነበር። ይሄን ድርጅት ሌሎቹ ድርጅቶች በአካል የተሰሩ ተግባራትን የምናይበት በአካል ችግሮችን አይቶ እየደገፈ ያለ ድርጅት በመሆኑ ሌሎች ድርጅቶችም ከዚህ ተምረው ከዚህ ልምድ ወስደው በዚህ መንገድ እንዲደግፉንም ጥሬን በዛው ማስተላለፍ ፈልጋለሁ። አመሰግናለሁ። ያው ፌዚን አክሽን እጅግ በጣም እናመሰግናለን። በኪንፋዝ ወረዳ ህዝብና በኪንፋዝ ወረዳ እናቶች፣ በኪንፋዝ ወረዳ ህፃናቶች ስም እጅግ በጣም እናመሰግናለን። ዛልክ የፈለግነውን ግብዓት በሙሉ ገዝተው አቅርበውልናል። በዚህ በጣም ደስተኛ ነን። በህብረተሰቡ ስም ፌዚን አክሽንን ማመስገን እፈልጋለሁ። ይህን ጉዳት በፍጥነት ገብቶ አይቶ ይህን ያህል ሀብትና ንብረት መቅረቡ እኔ በጣም የሚያስገርምና በጣም ደስ የሚል ነው። እኛ ወረዳ 3 ጤና ጣቢያዎች አሉን። 3 አልትራሳውንድ ተመድቦልናል። 3 ራዲያል ዋርመር ወይ ደግሞ የህፃናት ማሞጫ እንትን ስለተጠ ይሄን 100% ወይ ደግሞ 100% የሚሆን የወረዳውን ችግር ፈቶልናል ብዬ አምናለሁ። እንደኛ እንግዲህ ዛሬ የተገናኘንበት ዋና ዓላማ ፌዚን አክሽን ከኤችኤፍ ባገኘው የገንዘብ ድጋፍ በሁለት ወረዳዎች ማለትም በኪንፋዝ በገላና በምዕራብ በለሳ ወረዳ ለአንድ ዓመት የሚቆይ የተቀናጀ ህይወት አድን የጤና የግብርና የውሃና የኒውትሪሽን ፕሮጀክት እየተገበረ ይገኛል። እንግዲህ ፕሮጀክቱ ከተጀመረ 6 ወር ሆኖታል። ቀሪ 6 ወር ይቀረዋል። በዚህ 6 ወር ውስጥ የተለያዩ ስራ ሰርተናል። የፕሮጀክቱ ዋና ዓላማ በተለይ የእናቶችና የህፃናትን ጤና በማሻሻል የጤና አገልግሎት ተደራሽነትን በማስፋት የእናቶችና ህፃናትን ሞትና በሽታ መቀነስ እንዲሁም ደግሞ የንጹህ መጠጥ ውሃ ተደራሽነትን በማሻሻል በማሳደግ ከተለያዩ የውሃ ወለድ በሽታዎች ማህበረሰቡን መጠበቅ እንዲሁም ደግሞ የጤና ተቋማቶችን ሪስቶር ማድረግ ሬዚሊያንት የሆነ ሲስተም መፍጠር የሚሉ የፕሮጀክት ጎል ይዞ የተነሳ ሲሆን እንግዲህ እንደሚታወቀው ላለፉት 6 ወራት የተለያዩ ስራዎችን ስንሰራ ቆይተናል። አንደኛ 14 የሚደርሱ የተለያየ የሙያ መስክ
ያላቸው የጤና ባለሙያዎችን ወይም ደግሞ ተንቀሳቃሽ የሕክምና ቡድን በሁለት ወረዳዎች በመመደብ የጤና አገልግሎት እስከ ቀበሌ ድረስ ከጎጥ ድረስ የጤና አገልግሎት እየሰጡ ይገኛሉ። በሁለተኛ ደረጃ በሁለቱ ወረዳዎች ከ9 በላይ የሚደርሱ የውሃ ተቋማቶችን ጥገና በማድረግ ማህበረሰቡ የንጹህ የመጠጥ ውሃ አገልግሎት እንዲያገኝ እየተደረገ ይገኛል። በአሁኑ ሰዓት እነዚህ የውሃ ተቋማቶች ጥገና ተደርጎላቸው ለማህበረሰቡ አገልግሎት እየሰጡ ይገኛሉ። ሶስተኛ ወደ 5 የሚደርሱ በሁለቱም ወረዳዎች ማለት ነው ወደ 5 የሚደርሱ የጋራ መጸዳጃ ቤቶችን ጥገና በማድረግ በአሁኑ ሰዓት ርክክብ ተደርጎ ማህበረሰቡ እየተጠቀመባቸው ይገኛሉ። እነዚህ እንግዲህ ንጹህ አካባቢን በመፍጠር ጤናማ ማህበረሰብ በመፍጠር የእናቶችና የህፃናትን ሞት በመቀነስ የተለያዩ ውሃ ወለድ በሽታዎችን ከመከላከል አንጻር ትልቅ አስተዋጽኦ አላቸው ብለን እናስባለን። በመጀመሪያ የጀመሩት ምንድነው ለዚህ ድጋፍ ይሄን ድጋፍ እስከ መሬት ድረስ ተደራሽ የሚያደርጉ ልጆች በደንብ አድርገው የተሰጣቸውን ተግባር ሊወጡ የሚችሉ ልጆች ተግባሩን እንዲሰሩ የአቅም ግንባታ ስልጠና ነበር የተሰጣቸው። በተለይ ይሄ ከኢመርጀንሲ ጋር ተያይዞ የተሰጣቸው ስልጠና በቂ ነበርና ልጆቹ ሲገቡ ደግሞ የነሱ ልጆች እንደዚሁ በእያንዳንዱ ወረዳ ከ77 ባለሙያዎችን ዲፕሎይ ያደረጉ መደቡ። እነዚህ ልጆች ስማቸው እኛ የምንጠራቸው ያው በእንግሊዝኛው አጠራር ሞባይል ኒውትሪሽን ሄልዝ ቲም እንላቸው አሉ። እየተንቀሳቀሱ አሁን የተባሉትን የኢመርጀንሲ ፕሮግራሞች ፋሲሊቴት የሚያደርጉ ልጆች ነበሩ። እነዚህ ልጆች እንግዲህ በከፍተኛ ደረጃ ከሰሯቸው ስራዎች ውስጥ በከፍተኛ ክፍተት በወረዳው የነበረው የክትባት ተደራሽነት ነው። በአሁኑ ሰዓት የሁለቱም ወረዳዎች የክትባት ተደራሽነት 100% ሆኗል። የተለያዩ የማህበረሰብ ክፍሎችን እንዲሁ የተመረጡ የማህበረሰብ ክፍሎችን ስልጠና በመስጠት የጤና አገልግሎት ተጠቃሚነታቸውን እንዲጨምሩ ማድረግ ተችሏል ማለት ነው። እንግዲህ እነዚህ የጤና ባለሙያዎች በቦታው ስላልነበሩና የተለያዩ ስልጠናዎች የሪፍሬሽመንት ስልጠና ስለሚያስፈልጋቸው ከታች ጀምሮ ከጤና ኬላ ጀምሮ እስከ ወረዳ ጤና ጽሕፈት ቤት ድረስ ያሉ የጤና ባለሙያዎችን ስልጠና በመስጠት የተለያዩ ስልጠና በመስጠት ወደ ተቋሞቻቸው ወደ ጤና ኬላ፣ ወደ ጤና ጣቢያና ወደ ወረዳ ጤና ጽሕፈት ቤት እንዲገቡ ተደርጓል። ይሄን ብዙ ግብአቶችን ነው ያቀረበልን። ከዚህ በፊት የሙያተኞችን ትሬኒንግም ስልጠናዎችን በመስጠት ከዛው ደግሞ የሰው ኃይል እጥረት ባለባቸው ተቋሞች ላይም ራሱ ባለሙያዎችን 7 ባለሙያዎችን በመቅጠር እያዘዋወርነ በተለያዩ የጤና ጣቢያ ቀጠናዎች ላይ ወይም ክላስተሮች ላይ እያሰራን እንገኛለን ማለት ነው። ዛሬ ደግሞ እንግዲህ በሁለቱ ወረዳዎች በተለይ አሰስመንት በተሰራበት ጊዜ የመንግስት የጤና አገልግሎት ተደራሽ ያልሆነባቸው ቀበሌዎች ነበሩ። ስለዚህ የጤና አገልግሎቱን ተደራሽ ለማድረግ በሁለቱ ወረዳዎች 14 የሚደርሱ የጤና ባለሙያዎች ተመድበው እየሰሩ ይገኛሉ ማለት ነው። እንግዲህ እነዚህ የጤና ባለሙያዎች ከዚህ በፊት መንግስት የማይደርስባቸው የጤና ባለሙያዎቹ የመንግስት የጤና ባለሙያዎች የማይደርሱባቸውን ቦታዎች እዛ ጋር ድረስ ሄደው አገልግሎት እየሰጡ ይገኛሉ። ከዛ በተጨማሪ ደግሞ የተለያዩ ዘመቻዎችን እያደረግን እንገኛለን። የማህበረሰብ ንቅናቄ ዘመቻ፣ የክትባት ዘመቻ፣ እነዚህን የመሳሰሉ ስራዎች ይዘን እየሰራን እንገኛለን። ዛሬው እንግዲህ ይሄ የሕክምና ግብአት ነው። እንግዲህ ይሄ የሕክምና ግብአቱ የተገዛበት መጀመሪያ ፕሮጀክቱን ከመጀመራችን በፊት የዳሰሳ ጥናት አድርገን ነበረ። የዳሰሳ ጥናት በምናደርግበት ሰዓት በሁለት ወረዳዎች የሚገኙ የጤና ተቋማቶች ከፍተኛ የሆነ የሪሶርስ ጋፕ ነበራቸው። እንግዲህ መድኃኒቶች፣ የሕክምና ቁሳቁሶች፣ የሕክምና እቃዎች እና ሌሎች ማቴሪያሎች ከፍተኛ ሁኔታ ችግር ስለነበረባቸው በአሰስመንቱ በጥናቱ መሰረት ስለዚህ ያን አሰስመንት ይዘን ወረዳ ጤና ጽሕፈት ቤት ከዞን ጤና መምሪያ ጋር በመሆን ያሉትን ጋፖች ተለይተው መጡልን። በዛ መሰረት እኛ ዛሬ ግዥ ተፈጽሞ ዛሬ ርክክብ እንግዲህ ባለድርሻ አካላት ከወረዳ እስከ ዞን ድረስ በተገኙበት ባለድርሻ አካላት በተገኙበት ዛሬ ርክክብ እያደረግን እንገኛለን ማለት ነው። እንግዲህ ይህን ካልኳችሁ ዛሬ የምናስረክባቸው በአጠቃላይ የሕክምና እቃዎች አሉ፣ ቁሳቁሶች አሉ፣ የተለያዩ መድኃኒቶች አሉ። ወደ 47 አይተም የሚሆኑ መድኃኒቶች አሉ። የሕክምና እቃዎች ደግሞ ወደ 24 የሚሆኑ የሕክምና እቃዎች አሉ። ከዛ በተጨማሪ ደግሞ ጄነሬተር ወደ 4 ጄነሬተር ለሁለት ወረዳ ይሰጣቸዋል ማለት ነው። እንግዲህ ከእቃዎቹ መካከል እንዲያው የተወሰነ ለማለት ያህል ይሄኛው እንግዲህ አልትራሳውንድ
አልትራሳውንድ ማሽን ነው። እንግዲህ ለእያንዳንዱ ወረዳ 3 አልትራሳውንድ አጠቃላይ 6 አልትራሳውንድ ለሁለት ወረዳ እንሰጣለን። ከዛ በተጨማሪ ደግሞ እንግዲህ በዛኛው በኩል የህፃናት ማሞቂያ አለ። ኦልሞስት ከአልትራሳውንዱ ጋር ተመሳሳይ ዋጋ ያላቸው ናቸው። ስለዚህ ለእያንዳንዱ እነዚህም የህፃናት ማሞቂያ 3 በአጠቃላይ 6 የህፃናት ማሞቂያ። ከዛ በመቀጠል አልትራሳውንድ 3 አልትራሳውንዶች ተገዝተውልናል። እነዚህ አልትራሳውንዶች እንግዲህ እናቶች በተለይ የጽንሱን ክትትል ሁኔታውን ለማየት ቸክ ለማድረግ ለማረጋገጥ ሊመጡ የሚችሉት አርባያ ጤና ሆስፒታል ላይ ነው ሄደው ቸክ የሚያደርጉ። ከዛው ደግሞ ከዘለለ ጎንደር ሆስፒታል ነው ሊመጡ የሚችሉት ማለት ነው። ህፃናት ማሞቂያ እንደዚሁ 3 ተገዝቷል። ይህም በዛው ልክ 40% በላይ ችግራችን ተቃሎልናል የሚል ሀሳብ ነው ያለኝ። እንግዲህ በወረዳችን 3 ጤና ጣቢያዎች አሉ። 3ቱም ጤና ጣቢያዎች የተስታቸው በውስጥ ቁሳቁስና በተለያዩ መድኃኒት አቅርቦቶች እጅግ በጣም ችግር ያለባቸው ናቸው። እኛ ወረዳ 3 ጤና ጣቢያዎች አሉን። 3 አልትራሳውንድ ተመድቦልናል። 3 ራዲያል ዋርመር ወይ ደግሞ የህፃናት ማሞቂያ እንትን ስለተጠ ይሄን 100% ወይ ደግሞ 100% የሚሆን የወረዳውን ችግር ፈቶልናል ብዬ አምናለሁ። እንደኛ አልጋዎች አሉ፣ የማወለጃ አልጋዎች፣ የመመርመሪያ አልጋዎች፣ መድኃኒቶች፣ ፍራሾች እንደምታያቸው ጄነሬተርም እንግዲህ ውስጥ ላይ አለ። ስለዚህ እነዚህን በአጠቃላይ እንግዲህ ዛሬ 13 ሚሊዮን ብር በላይ የሚሆን የህክምና ግብአቶችን እናስረክባቸዋለን ማለት ነው። ፌዝ ኢን አክሽን ስራ ከጀመረ ጊዜ ጀምሮ በዞናችን በእነዚህ 2 ወረዳዎች ብቻ ሳይሆን በሌሎች ወረዳዎችም በጣም በርካታ ስራዎችን ሰርቷል። ባለሙያዎቹን በማሰልጠን በማብቃት እና ደግሞ ልክ እንደዚህ ግብአት በማሟላት እና ሌሎችንም ጋፖቻችን በመለየት እነዛን ክፍተቶች ደግሞ ሊሞላ የሚችል ድጋፍ በማድረግ በኩል እውነት ለመነጋገር በጣም ሊመሰገን የሚገባ ድርጅት ነው። ዛሬም ያደረገው ድጋፍ ለምዕራብ በለሳና ለኪንፋዝ ወረዳ መስተዳደር በሚሊዮኖች የሚቆጠር ገንዘብ ወጪ አድርጎ ይሄን ሁሉ ማቴሪያል ብዙዎቹ ማቴሪያሎች በመንግስት ደረጃ አሁን ባለው የበጀት ጥያቄና ችግር ሊሟሉ የማይችሉ ናቸው እና ይሄንን ለማሟላት ጋፑን ለይቶ ከዛ ተነስቶ በዚህ ጊዜ ግዥ ገዝቶ አጓጉዞ አምጥቶ ከዚህ ድረስ እና ደግሞ ለወረዳዎቹ ርክክብ በማድረጉ በጣም በእጅጉ በማዕከላዊ ጎንደር ዞን አስተዳደርና በህዝቡ ስም እናመሰግናለን። ከጄኔሬተር ጋር ተያይዞ ከፍራሽ ጋር ተያይዞ ኦልሞስት 70-80% የሚሆኑ የጤና ጣቢያዎችን ችግር ይፈታል ብዬ አስባለሁ። ጤና ተቋማቶቹ የመብራት አገልግሎት በጣም አስቸጋሪ ነው፣ ፈታኝ ነው። የጤና አገልግሎት ደግሞ ያለ መብራት ምንም አገልግሎት መስጠት እንደማይቻል ይታወቃል። ስለዚህ ለሁለት ወረዳዎች ሁለት የጄነሬተር በአጠቃላይ 4 ጄነሬተር የሰጠን መሆኑን በዚሁ አጋጣሚ መግለጽ እፈልጋለሁ። እንግዲህ ፕሮጀክቱ ከግዥ አንጻር ይደግፋል ተብሎ የሚታሰበው እንግዲህ በመድኃኒት በዛሬው ዕለት በመድኃኒቶች እና በሕክምና ቁሳቁሶች በአጠቃላይ እንግዲህ ቅድም እንዳልኳችሁ 24 የሆኑ የሕክምና መሳሪያዎችን ወደ 48 የሚደርሱ የመድኃኒቶችን ድጋፍ አድርገናል። እነዚህ በገንዘብ ሲተመኑ ከ15 ሚሊዮን በላይ አካባቢ ነው። ከዛ በተጨማሪ ደግሞ ዴስክቶፖች፣ አንሶላዎች፣ የተለያዩ የንጽህና መስጫ እቃዎች ወደ 3 ሚሊዮን አካባቢ የሚሆን ከአዲስ አበባ በዚህ ሳምንት ይገባል። እሱንም ዲስትሪቢዩት እናደርጋለን። ከዛ ውጭ ብቻ አይደለም ያሉ ግብአቶች በጣም ብዙ ናቸው። የተገዙ ግብአቶች፣ መድኃኒቶች እነሱም በተለይ እኛ ኢፕሳ የሚባል የመንግስት መድኃኒት አቅራቢ ድርጅት አለ ኢፒኤስኤስ። ከነሱ ማናገኛቸውን ግብአቶች ነው እኛ እንዲገዙ ለነሱ የሰጠናቸው። ምክንያቱም ግል ላይ በፕሮፎርማ በትነው እነሱ አዲስ አበባም ግዢውን እንደሚገዙ ስለነገሩን ከዛ ላይ ሙሉ ግብአቶችን ያገኛሉ ብለን ስላሰብን ኢፕሳ ላይ ያላገኘናቸውን መድኃኒቶች በሙሉ ለነሱ አስረከብን። በዛ ልክ ያልናቸውን መድኃኒቶች ገዝተው አቀርበውልናል እና በመድኃኒት በኩል ለመናገር ከ50% በላይ ችግራችንን እንቀርፋለን ብለን እናስባለን። በአጭር ጊዜ ችግሩን ገብቶ አጥንቶ ለይቶ ለዛ ችግር መፍትሄ ይሆናል ብሎ ያቀረበው የጤና ጣቢያዎች ቁሳቁስና መድኃኒቶች እጅግ በጣም የሚገርምና እጅግ በጣም እናመሰግንበት ሁኔታ ነው ያለ። ችግሩ ደግሞ የተፈጠረው አንደኛ ወቅቱ የነበረው የግጭቱ አኳያ
ተጎድተዋል። ውስጣቸው በጣም ተጎድተዋል። ይህን ጉዳት በፍጥነት ገብቶ አይቶ ይህን ያህል ሀብትና ንብረት መቅረቡ እኔ በጣም የሚያስገርምና በጣም ደስ የሚል ነው። እንግዲህ ፌዝ ኢን አክሽን ያደረገልን የግብዓት እገዛ የኛን የወረዳ ችግር ከ90 እና ወደ 100% በላይ ያለውን ትንሽ ችግር ይፈታል ብዬ ነው የማስበው። እንግዲህ ከግብዓቱ በተጨማሪ ቅድም ወንድም ጠቅሶት ነበር ወደ 7 ባለሙያዎችን ቀጥሮ የተለያዩ ቀበሌዎች ላይ ሀርድ ቱ ሪች እኛ የማንደርስባቸውን በሞባይል ቲም እየሰሩ እናቶች ጤና ላይ ህፃናት ጤና ላይ እየሰሩ ይገኛሉ። እነዛ ባለሙያዎች እያዘወሩ እያሰራን ያለን አጋጣሚ 3 ጤና ጣቢያዎች ነው ያሉን፣ 3ቱንም ተደራጅ ስላደረግን ስለዚህ የነበረው ችግር እናቶች ለቼክአፕ ወደ ወገራ ሆስፒታል በሞተር 10 ሺህ ብር 8 ሺህ ብር እየከፈሉ ይመጡ ማታ ላይ ሪፖርት ሲባሉ፣ እንዲሁም ህፃናት ተወልዶ በ2 ሰዓት በ3 ሰዓት ማሞቂያ ሲያስፈልገው ወደ ወገራ በሞተር ነው የሚመጣ የነበርና አሁን ከአምቡላንስ አገልግሎት ጋር ተያይዞ ይሄን 100% ይሸፍናል የሚል ሸፍኖልናል የሚል እንትን ያለኝ ያው ፌዝ ኢን አክሽንን በቲምፋዝ በገላ ወረዳ ህዝብና በጤና ጥበቃ ስም በጣም አመሰግናለሁ። በተለይ እነዚህ 2 ወረዳዎች ከፍተኛ የሆነ የምግብ እጥረት በሽታ ያለባቸው በተለይ ነፍሰ ጡርና አጥቢ እናቶች፣ ህፃናቶች ከፍተኛ የሆነ የምግብ እጥረት በሽታ ያለበት ስለሆነ የሚወለዱ ህፃናቶች ሎው በርዝ ዌይትና እንዲሁም ደግሞ ፕሪተርም የሚሆኑበት አጋጣሚ ስላለ ቤዚካሊ የህፃናት ማሞቂያ ያስፈልጋቸዋል ማለት ነው። አብዛኛዎቹ ከሌሎቹ ወረዳዎች በተለየ እነዚህ አካባቢዎች ላይ ከፍተኛ የሆነ ሎው በርዝ ዌይትና ፕሪተርም ህፃናቶች ይወለዳሉ ማለት ነው። ስለዚህ እነዚህ ህፃናቶች ደግሞ የህፃናት ማሞቂያ ያስፈልጋቸዋል። ይህን አገልግሎት ለማግኘት ወይ ወገራ ሆስፒታል የኪንፋዝ በገላ ደግሞ ጎንደር ሪፈራል ሆስፒታል ነው ይህን አገልግሎት ማግኘት የሚችሉት ማሽኑ ባለመኖሩ ምክንያት ማለት ነው። ስለዚህ ይህን ማሽን ለ2 ወረዳ 6 የህፃናት ማሞቂያ ወይም ራዲያንት ዋርመር ለ2 ወረዳ 633 ማለት ነው በአሁኑ ሰዓት ሰጥተናቸው አገልግሎት እየሰጠ ይገኛል ማለት ነው። እና በተፈጥሮ አደጋዎች ዙሪያ የሚጎዳው የእናቶችና ጤና የህፃናትና የእናቶች ጤና አገልግሎት ነው። እሱ ነው። በሁለተኛ ደረጃ አሁንም በኢመርጀንሲ የሚጎዳው ምንድነው? ተላላፊ በሽታዎች መነሳት ነው። ስለዚህ እና የአልሚ ምግቦች ችግር ነውና ወይም የኒውትሪሽን የምንለው ችግር ነው የሚከሰተውና እነዚህን ችግሮች ላይ በኢመርጀንሲ ድጋፍ ለማድረግ ይገባ። በዚህ መሰረት ዛሬ እንደምናየው የሚያስፈልጉ ዋና ዋና ድጋፎችን እያቀረበ ይገኛል። ከዛ በላይ በዋና ምንድነው የጤና አገልግሎት የእናቶችና ህፃናት ጤና አገልግሎት ችግር ነበር። በዋና ክፍተት ቅድም ሲነገር የነበረው ይሄ ያየነው የአልትራሳውንድ ማሽንና የዋርመሩ የህፃናት ማሞቂያ ማሽኑ በተለይ ለህፃናት ሞት ከፍተኛ አስተዋጽኦ ሲያደርግ ነበር። እንደ ዞናችንም በከፍተኛ ደረጃ እናቶች ከሚሞቱባቸው ወረዳዎች ውስጥ አንዱ ኪንፋዝ በገላ ነው። ስለዚህ በ6 ወር ውስጥ ራሱ ወደ 4 እናቶች ሞተዋል። ይሄ ፋሲሊቲ ላይ ደርሰው የሞቱ እናቶች ናቸው። ፋሲሊቲ ሳይደርሱ ደግሞ በአካባቢያቸው የሞቱ እናቶች አሉና የእነዚህ እናቶች ሞት መታደግ የሚቻለው እነዚህን ማሽኖች ስናስገባና አገልግሎቱን ተደራሽ ስናደርግ መሆኑን በአመላካሽ በሆነ ጥናት ስለሰጠናቸው በዛው ገብተው እየሰሩ አሁን ይሄ ማሽን ከገባ ጀምሮ 3 ጥቅሞች ይኖርታል። አንደኛው ቅድም እንደተባለው ይሄ ባላስፈላጊው ነገር ሰዎቹ ለከፍተኛ ወጪ ተዳርገው ሪፈር የሚባሉበት ሁኔታ አለ። ስለዚህ እናት ጽንሱን አርግዛ መቼ ችግር እንደሚደርስባት አይታወቅም። ስለዚህ ያንን ችግር ተሎ በዛው ገና ነብሰ ጡር ሆና በ3ኛው በ4ኛው በ5ኛው ወር ላይ ገና ችግሩ እንዳለ አይዴንቲፋይ ተደርጎ ተለይቶላት ወደሚከተለው ሆስፒታል ወይም ደግሞ ወደሚከተለው ጤና ድርጅት አገልግሎት በበቂ ሁኔታ እንድታገኝ ይደረጋል። ሁለተኛ ደረጃ ልትወልድ ስትል ልጆቹ ይሄን ማሽን ብቻ በማጣታቸው ምክንያት አላስፈላጊ ሪፈር ይጠቀሙ ነበር። አሁን ግን በዚህ ማሽን ታግዘው የጽንሱ ሁኔታ ያለበትን ተረድተው የሚፈለጉትን እርምጃ ወስደው እናቲቱን ከአላስፈላጊ ወጪ እነሱም ከአምቡላንስ ትራንስፖርቴሽን ወጪ መንግስትም እንዲሁም ደግሞ እናቲቱ ደግሞ በዛው ሳይኮሎጂካሊ ወይም ሌሎችን ጉዳቶች ሳይደርስባት የሞት አደጋም ሳይደርስባት ተሎ የሚታደጉበት ሁኔታ ይኖራል። ህፃናት በተመሳሳይ በአሁኑ ሰዓት እንደ ማዕከላዊ ጎንደር ዞን የህፃናት ሞት እጅግ በጣም እንትን ብሏል በስቷል። በተለይ የህፃናት ሞት ደግሞ በዋናነት ያየነው ምንድነው ቅድም ያልኩት ወረዳው ከፍተኛ የሆነ የስነ ምግብ እጥረት ችግር ያለበት በመሆኑ የሚወለዱ ህፃናት በአብዛኛው አንደርዌት የሆኑ ይወለዳሉ። ስለዚህ እንደተወለዱ በማሞቂያ ሳፖርት መደረግ አለባቸው፣ መታገዝ አለባቸው። ይሄ ማሽን ባለመኖሩ ብዙ ህፃናት መኖር እየተገባቸው ሳይኖሩ የቀሩበት ሁኔታ አለና ይሄንም ይታደጋል ብዬ አስባለሁ።
እንግዲህ ያው ይሄ ፌዝ ኢን አክሽን የተባለ ፕሮጀክት ያው እንደ ፕሮጀክትነቱ ያው የመንግስት ክፍተቶች መንግስት ላይ ተደራሽ ሊያደርጋቸው የማይችሉት ክፍተቶች የነበሩበት ሁኔታ ነበር። በዛን ክፍተቶች ለመድፈን ወይም ደግሞ እነዛን ክፍተቶች ለመሸፈን የሚያስፈልገን ብዙ ነገሮች ስለነበሩ እነሱን ባቀረብነው ጥያቄ መሰረት እንግዲህ ድርጅቱን መልካም ፈቃደኛ ሆኖ ገብቶ ሊሸፍንልን ችሏል። እዚህም ማህበረሰቡ በጣም ደስተኛ ነው። ከዚህ በፊት የነበረው አገልግሎት እንግዲህ ክትባትም በተለይ እናቶችና ህፃናት ጤና በጣም አገልግሎቱ በጣም ችግር ነበረበትና በጣም አሁን በድጋሚ ማመስገን እፈልጋለሁ። እንግዲህ ለቀጣይ ድርጅት እዚህ ድርጅት ሌሎችም ተምረው የህዝቡ ችግር ተገንዝበው ሌላ የሚያስፈልገን በጣም በርካታ ቁሳቁሶች አሉ በጤናው በኩል። ምክንያቱም ቅድም ባለሙያዎች ሲሉት እንደነበረው አካባቢው በተፈጥሮም በሰው ሰራሽ አደጋ የተጎዳ ነው። ህፃናት ስታያቸው አንደር ዌይት ሆነው ነው የሚወለዱበት ያለው። የሆነበት ምክንያት ደግሞ በድርቅ የተጎዳ ነው አካባቢ። ድርቅ የተጎዳ መሆኑ ብቻ ሳይሆን በወቅታዊ ግጭቱ ምክንያትም በርካታ የጤና ጣቢያዎች ቁሳቁስ ወድመዋል፣ ተቃጥለዋል። ብዙ ኢኮኖሚ ሉዝ አድርገናል። ይሄን አይቶ በዚህ ፍጥነት እኔ መሰለ በርካታ ቁሳቁስ ለጤና ጣቢያዎች መቅረቡ እጅግ በጣም እናመሰግናለን። ከዚህ ድርጅት ሌሎች ተምረው ሌሎች ተቋማትን በተጨማሪ እንዲሁም ጤና ጣቢያዎችን አሁንም ደረጃቸውን ለማሳደግ ተሳትፎ እንዲያደርጉ በዚሁ አጋጣሚ ጥሬን ማቅረብ ፈልጋለሁ። ይሄን ድርጅት ሌሎቹ ድርጅቶች በአካል የተሰሩ ተግባራትን የምናይበት በአካል ችግሮችን አይቶ እየደገፈ ያለ ድርጅት በመሆኑ ሌሎች ድርጅቶችም ከዚህ ተምረው ከዚህ ልምድ ወስደው በዚህ መንገድ እንዲደግፉንም ጥሬን በዛው ማስተላለፍ ፈልጋለሁ። አመሰግናለሁ። ለወደፊቱ በወረዳዎቹ በኩል የሚጠበቀው ነገር የተረከቡትን ማቴሪያል በስነ ስርዓት ቦታው ድረስ አድርሰው ለማህበረሰቡ ተገቢውን አገልግሎት እንዲሰጥ ማድረግ አለባቸው። እጅግ በጣም የላቀ አበርክቷችሁ በኪንፋዝ ወረዳ ህዝብና ህፃናት እናቶች ስም እቺን ምስክር ወረቀት አዘጋጅቻለሁ። እንግዲህ ይህን በማድረጋችን የእናቶችና የህፃናትን ጤና እናሻሽላለን፣ ሞትን እንቀንሳለን፣ በሽታን እንቀንሳለን። ከዚህ በተጨማሪ ደግሞ በተለይ ከውሃ ሴክተር አንጻር የተሰሩት ትልልቅ ስራዎች አሉ። ከነዚህ መካከል እንግዲህ ቅድም እንደገለጽኩት በተለይ ወደ 9 የሚደርሱ የውሃ ተቋማቶችን ጠግነናል። ከዛ በተጨማሪ ደግሞ የተለያዩ የውሃ ማከሚያ ኬሚካሎችን ለማህበረሰቡ እያሰራጨን እንገኛለን ማለት ነው። እንግዲህ እነዚህን ስራ በምንሰራበት ሰዓት በአካባቢ የሚደርሱ የውሃ ወለድ በሽታዎች የሚባሉት እንግዲህ እንደ ኮሌራ ጨምሮ የተለያዩ የተቅማጥ በሽታዎች፣ የሆድ ትላትሎች፣ አንጀት ጥገኛ ትላትሎች የሚባሉት በሽታዎችን መቀነስ ይቻላል ማለት ነው። ይሄ ደግሞ ኦቨርኦል የሚያመጣውን አውትካም ስናይ የእናቶችና የህፃናትን ጤና ማሻሻል መጠበቅ ይቻላል ማለት ነው።